የጂኦግራፊ ክላስ እንጀምራለን። ለዩቲዩቡ አዲስ ከሆናችሁ ሳብስክራይብ ማድረግ እንዳይረሳ። ዛሬ የምንዳስሰው ቶፒክ ዲፊኒሽን ኦፍ ጂኦግራፊ ኦር ሚኒንግ ኦፍ ጂኦግራፊ እንዲሁም ስለ ስኮፕ አፕሮች እንደ ቲምስ ኦፍ ጂኦግራፊ የሚሉ ወደ 4 የሚጠጉ ቶፒኮችን እንዳስሳለን ማለት ነው። ጀነራሊ ስለ ጂኦግራፊ ስናነሳ ዲፊኒሽኑ ማለት ነው መጀመሪያ ሁሉም ጂኦግራፈርስ ሚስማማው አንድ ወጥ የሆነ ሲንግል የጂኦግራፊ ዲፊኒሽን አልነበረም። ቢካዝ ጂኦግራፊ ኔቸር ላይ ዲፔንድ ስለሚያደርግ ኔቸር ደግሞ ባይ ኢትሰልፍ ዳይናሚክ ስለሆነ ኮንቲኒዩስሊ ቼንጅ ስለሚያደርግ ያንን ወጥ ዲፊኒሽን ፎርም ማድረጉ አስቸጋሪ ነበረ፣ ሁሉም አክሰፕትድ የሚያደርገውን ማለት ነው። ግን ከጊዜ ሂደት በኋላ working definition or ሁሉም accept የሚያደርገው የጂኦግራፊ ዲፊኒሽን ተቀምጦ እናገኛለን ማለት ነው። working definition means simple and understandable የሆነ ጂኦግራፊ ዲፊኒሽን ነው። ያውም geography scientific study of the earth that describe and analysis spatial and temporal variation of physical, biological and the human phenomena and their interrelationships and the dynamism over the surface of the earth ነው። so earthን ሳይንቲፊክ በሆነ መንገድ ጂኦግራፊ ስተዲ ያደርጋል። ሳይንሳዊ በሆነ መንገድ earthን ያጠናል means ስለ መሬት ሊሆን ይችላል፣ ስለ ውሃ አካል ሊሆን ይችላል፣ አቶሞስፌር ሊሆን ይችላል፣ እንዲሁም ስለ ፕላንት እና ስለ አኒማል ማለት ነው። ሳይንቲፊክ በሆነ መንገድ ስተዲ ያደርጋል ነው። ስተዲ ያደርጋል ብቻ ሳይሆን ዲስክራይብ ያደርጋል። ዲስክራይብ ሚንስ explaining what something is ነው። that means አንድን ነገር መግለጽ መቻል። እንዲሁም አናላይሲስ carefully ነው። እነዚህ analyze means studying carefully to understand cause and effect ነው። that means አንድን ነገር በጥልቀት መመርመር መቻል እንዲሁም የዚያን ነገር ምክንያትና ውጤቱን መረዳት መቻል ነው አናላይሲስ የሚመስለው። ስፓሻሉንም የቴምፖራል ቫሪዬሽን ሁለቱም ቫሪዬሽን ናቸው። ያ ማለት የቦታና የጊዜ ለውጦች ማለት ነው። የቦታና የጊዜ ለውጦች በፊዚካል ውስጥ፣ በባዮሎጂካል ውስጥ፣ በሁማን ፊኖሚና ውስጥ ያሉትን እነዚህን ነገሮች የሚያጠና ዲስክራይብ የሚያደርግ ኤክስፕሌን የሚያደርግ አናላይዝ የሚያደርግ ካውዙን ኤፌክቱን ጭምር የሚያጠና የሳይንስ ዘርፍ ነው ማለት ነው። ጂኦግራፊ means just spatial variation means a difference from one place to another ነው። ከቦታ ጋር የሚገናኝ ነው የስፓሻል ቫሪዬሽኑ። ያ ማለት አዲስ አበባ ያለው የዝናብ መጠን ወይም ደግሞ ይዘቱ ድሬዳዋ ካለው ሐዋሳ ካለው የተለየ ነው ማለት ነው። ስለዚህ በቦታ ልዩነት ምክንያት የሚፈጠሩ ለውጦችን ነው አንዱ ጂኦግራፊ አናላይዝ የሚያደርገው ማለት ነው። ሌላኛው ደግሞ እንዲሁም ስለ ቴምፖራል ቫሪዬሽን means changes over time ነው። በጊዜ ሂደት የሚፈጠሩ ለውጦች። ለምሳሌ the weather today is different from last month ብንል ይሄ ቴምፖራል ቫሪዬሽን ነው። ባለፈው ወር ከነበረው የአየር ሁኔታ ዌዘር ኮንዲሽን አሁን ዛሬ ያለው ዌዘር ኮንዲሽን ዲፍረንት ነው። ቴምፖራል ቫሪዬሽን ማለት ነው፣ ከታይም ጋር የተገናኘ። እነዚህ ነገሮች አንደኛ ፊዚካል ውስጥ ልናነሳቸው እንችላለን። ፊዚካል ሚንስ ናቹራል ፊቸር ነው። ያ ማለት ስለ ክላይሜት፣ ቮልካኖ፣ ሪቨርስ ምንላቸው ነገሮች ፊዚካል ናቹራል ከተፈጥሮ ጋር የተገናኙ ነገሮች። ባዮሎጂካል ምንለው ሊቪንግ ቲንግስ ስለ ፕላንት፣ ስለ አኒማል፣ ስለ ማይክሮ ኦርጋኒዝም ልናነሳ እንችላለን። እንዲሁም ስለ ሁማን ፊኖሚና ስንል ኦር ሁማን አክቲቪቲ ነው የምንለው የሰው ልጅ ክስተቶች ጀስት ፖፑሌሽን፣ አግሪካልቸር፣ ኢንዱስትሪ፣ ትራንስፖርት እነዚህን የመሳሰሉ ነገሮችን እዚህ ውስጥ ማንሳት እንችላለን። ስለ እነዚህ ነገሮች ዲስክራይብ የሚያደርጋል አናላይዝ የሚያደርጋል ጂኦግራፊ። ስለ እነዚህ ነገሮች ዲስክራይብ እና አናላይዝ ማድረግ ብቻ ሳይሆን አንድ የጂኦግራፊ ስራ ስለ ኢንተርሪሌሽንሺፕስ እርስ በርሳቸው ስላለው ግንኙነት ኢንተርሪሌሽንሺፕ means how different things affect one another ነው። so for example climate affects farming and the farming affects the environment ነው። አንዱ በአንዱ ላይ ምን ያክል ጥገኛ እንደሆነ እንዴት አፌክት እንደሚደራረጉ ስለ ኢንተርሪሌሽንሺፓቸው የሚያጠናል። ስለ ዳይናሚክ ኔቸራቸውም ጭምር
ያጠናል። ዛት ሚንስ ዳይናሚዝም ሚንስ ኮንቲኒየስ የሆነ ቼንጅ ነው። the earth's surface is always changing because of natural process and human activity. so ይሄ የምድር ገጽ በተፈጥሮ ሂደቶችና በሰው እንቅስቃሴ in human activity ሁልጊዜ ይለዋወጣል ማለት ነው። ጀነራላይዝ ስናደርግ ጂኦግራፊ ማለት ሳይንሳዊ በሆነ መንገድ እርዝን መሬትን የሚያጠና የሳይንስ ዘርፍ ነው። እዛ ውስጥ ደግሞ ስለ ፊዚካል የሆነውን ነገር ይነካል፣ ባዮሎጂካል የሆነው እንዲሁም ደግሞ ስለ ሁማን አክቲቪቲ የሰው ክስተቶች ያነሳል። እነዚህ ነገሮች ሲያነሳ በቦታና በጊዜ የሚኖራቸውን ለውጦች እና እርስ በርስ ያላቸው ግንኙነት ምን ይመስላል የሚለውን አንድ ላይ የሚያጠና የሳይንስ ዘርፍ ነው ማለት ነው ጂኦግራፊ ሚንስ። ሌላኛው ቶፒክ ስለ ስኮፕ አፕሮች እና ቲምስ ኦፍ ጂኦግራፊ ነው። ስኮፕ ሚንስ ወሰን ነው። ጂኦግራፊ ምን ያክል ድረስ ነው የሚያጠናው፣ ስፋቱ ምን ያክል ነው የሚለውን ስናይ ሆሊስቲክ ነው፣ ሁሉን አቀፍ ነው እናየዋለን። እሱንም አፕሮች ኦፍ ጂኦግራፊ ሁለት አይነት አፕሮቾች አሉ። ቲምስ ኦፍ ጂኦግራፊ በዚህ ሞጁል 5 የጂኦግራፊ ቲሞች ተቀምጠዋል። እነሱንም እናያለን። ቲምስ ሚንስ መሰረታዊ ጭብጦች የጂኦግራፊ እንዲሁም አፕሮች ሚንስ አቀራረቡ ማለት ነው። እነዚህ ነገሮች ምናይ ይሆናል። ጂኦግራፊ አስ ናው አኪውርስ ስታትስ ኦፍ ሳይንስ ነው። ጂኦግራፊ አሁን ላይ ስታትስ ኦፍ ሳይንስ ነው ሚንስ እንደ ሳይንስ የታወቀ ዘርፍ ነው ማለት ነው። ጂኦግራፊ ሪኮግናይዝ ተደርጓል አስ ሳይንቲፊክ ማለት ነው። ከዲፊኒሽኑ ከላይ እንዳየነው ማለት ነው። ያ ማለት ኦብዘርቬሽን ይጠቀማል፣ ሪሰርች ይጠቀማል፣ ዳታ ኮሌክት ማድረግ፣ ዳታ አናላይዝ ማድረግ፣ እነዚህን ነገሮች ይጠቀማል ማለት ነው። ለምንድን ነው የሚጠቀማቸው? ቱ አንደርስታንድ ዘ ኤርዝ ነው። ኤርዝን አንደርስታንድ ለማድረግ ስታትስ ኦፍ ሳይንስ ነው ሚንስ እነዚህን ፕሮሰሶች ይጠቀማል ወይም ደግሞ በዚህ መንገድ ያልፋል። ሰው በእነዚህ መንገዶች ውስጥ ላይ ናቹራል ፊቸርም ካልቸራል ፊቸርንም ይነካል ማለት ነው። ናቹራል ፊቸር ሚንስ ቅድም ያነሳነው አይነት እንደ ሪቨር፣ እንደ ፎረስት፣ እንደ ሌክስ ያሉ ናቹራል ፊቸር ናቸው። ካልቸራል ፊቸር የምንለው ደግሞ ስለ ሲቲ፣ ስለ ሮድ፣ ስለ ስኩል እነዚህ ነገሮች ይዳስሳል ማለት ነው። ሌላኛው ሆሊስቲክ ነው ጂኦግራፊ ብለናል። ስለ ስኮፑ ስናነሳ የጂኦግራፊ ስኮፕ ሆሊስቲክ ነው፣ ሁሉንም አድሬስ ያደርጋል ነው ማለት ሙሉ በሚባል ደረጃ ምድር ላይ ያሉ የተፈጥሮንም ሰው ሰራሽ የሆኑም ነገሮች በምድር ላይ የት እንደሚገኙ ለምን እዚያ ቦታ እንደሚገኙ ጭምር የሚያስረዳ ነው ማለት ነው። ጂኦግራፊ ሆሊስቲክ ሚንስ ዋን ኮምፕሊት የሆነ ሲስተም ነው። ከዛ ጋር ተገናኝቶ ስለ ፓስትም ስለ ፊውቸርም ዛት ሚንስ ሄልፕ ቱ አንደርስታንድ ሃው ፕሌስ ሉክድ ኢን ዘ ፓስት ሃው ዘይ ሉክ ቱዴይ ሃው ዘይ ሜይ ቼንጅ ኢን ዘ ፊውቸር ነው። ያ ማለት አንድ ነገር በፊት እንዴት እንደነበረ አሁን እንዴት እንደሆነ እንዲሁም ወደፊት እንዴት ያ ነገር ሊለወጥ እንደሚችል እንድንረዳ የሚያግዘን ነው ማለት ነው። በዚህ ሴንስ ነው ጂኦግራፊ ሆሊስቲክ ነው የምንለው። ፓስቱም አለው፣ ፕሬዘንቱም አለው፣ ፊውቸሩም አለው ማለት ነው። ሁሉን ያቀፈ ነው ማለት ነው። ሌላኛው እዚህ ውስጥ የምናየው ስለ እነዚህ ስለ ሰርፌስ ኦፍ ዘ ኤርዝ ነው። ኤርዝ ሰርፌስ ኢዝ ዌር ፎር ስፔር ሚት የሚያደርጉበት ነው ኤርዝ ሰርፌስ የምንለው። አቶሞስፌር የምንለው ስለ አየር ነው የሚነግረን። እንደሚታወቀው ሊቶስፌር ስለ ላንድ እና ስለ ሮክስ፣ ሃይድሮስፌር ስለ ወተር፣ ባዮስፌር ደግሞ ስለ ሊቪንግ ቲንግ የሚዳስስ የሚነግረን ነው ማለት ነው። ጀነራሊ ስኮፑ ይህን ይመስላል፣ ሆሊስቲክ መሆኑን ነው ስኮፕ ውስጥ የምንይዘው። ከዚያ በመቀጠል እንግዲህ የምናየው ስለ ጂኦግራፊ አፕሮች ነው። በዋናነት ሁለት አፕሮቾች አሉ። ሁለታቸውንም ለየብቻ እናይና ከዛ በኋላ ሁማን ፊዚካል ይለው በውስጡ ሁማን ጂኦግራፊ እና ፊዚካል ጂኦግራፊ ያለው ቶፒካል ሪጂናል ኮንቲኒዩም የምንለውም ደግሞ ቶፒካሉ እናያለን፣ ሪጂናሉ እናያለን። ግን ጀነራሊ ሁለት አይነት አፕሮች ነው ያለው ማለት ነው። ሁማን ፊዚካል ኮንቲኒዩም የምንለው ሁማን ጂኦግራፊ እና ፊዚካል ጂኦግራፊ
ኮኔክትድ የሆኑበት ነው ማለት ነው። እርስ በርሳቸው ሁለቱ የተገናኙበትን ይነግረናል። ያ ማለት they are not completely separate ነው ማለት completely separate ማድረግ አንችልም። ምክንያቱም people and the natural environment constantly influence each other ነው። so peopleም environmentም እርስ በርሳቸው ኢንፍሉዌንስ ስለሚደራረጉ አንዱ አንዱን አፌክት ስለሚያደርግ መለየት አንችልም ነው የሚለን ማለት ነው። ፊዚካል የምንለው ፊዚካል ኦር ፊዚካል ጂኦግራፊ ኦር ፊዚካል ፊውቸር በሚለው ብንነሳ ኦር ናቹራል ፊውቸር ማለት ነው። ፊዚካል ፊውቸር ሚንስ ስለ ክላይሜት፣ ስለ ሶይል እንዲሁም ስለ ተራራዎች ስለነዚህ ነገሮች በተፈጥሮ ስላሉ ነገሮች ነው የሚነግረን ፊዚካሉ ማለት ነው። ሂውማኑ ደግሞ ስለ ሂውማን አክቲቪቲ ነው የሚነግረን። ስለ ፖፑሌሽን ሊሆን ይችላል፣ ስለ ካልቸር፣ ስለ ኢንዳስትሪ፣ ስለ አርባናይዜሽን እነዚህን የመሳሰሉ ነገሮችን ነው የሚነግረን ማለት ነው። ሁማን ሚንስ ሶ ሁማን ጂኦግራፊ ሁማን አክቲቪቲ ነው። ፊዚካል የምንለው ደግሞ ናቹራል ፊቸር ይይዛል። ሶ ኮንቲኒዩም በሚለው ራሱ ለምን ተጠሩ? ዋይ ኢዝ ኢት ኮልድ ኮንቲኒዩም የሚለውን ቶፒክ ብናነሳ ማለት ጥያቄ ብናነሳ there is no clear boundary between them ነው። so many geographic issues involves both physical and human factor ነው። ኮንቲኒዩም የሚለው ቃል በኢትሰልፍ የሚያሳየው ክሊር የሆነ ባውንደሪ በመካከላቸው የለም የሚለው ነው የሚነግረን። ብዙ የጂኦግራፊክ ኢሹዎች በእነዚህ በሁለቱም መካከል ስለሚነሱ ኮኔክትድ መሆናቸውን ነው የሚያሳየን ማለት ነው። ሌላኛው ቶፒካል ሪጂናል ኮንቲኒዩ የምንለው ነው። እነዚህም ሁለት ናቸው በውስጡ የያዙት። ብዙ ጊዜ ይሄኛው ኤግዛም ላይ አይቀርም። ከዚህ ቻፕተር የሚወጣው ላይ ዲቴይልስ ያወጡ ይሄን ነገር ያወጡታል። ቶፒካል እና ቶፒካል ሪጂናል የምንለው ሁለት ናቸው። ቶፒካል እና ሪጂናል የምንለው ነው ማለት ቶፒካል ሚንስ ዋን ቶፒክ ሜኒ ፕሌስ ነው። ያ ማለት አንድ ቶፒክ ያነሳል። ለምሳሌ ስለ ክላይሜት ካነሳ ያንን ክላይሜት ኢን ዲፍረንት ፕሌስስ ነው የሚያነሳው። ኢን ሜኒ ፕሌስስ ያነሳል። ክላይሜት ኢትዮጵያ ላይ ያነሳል፣ ላቲን አሜሪካ ላይ ያነሳል፣ ቻይና ላይ፣ ሌሎች የዓለም አስ ወርልድ ነው የሚያነሳው። ሰው ብዙ የዓለም ክፍሎች ውስጥ ላይ አንድን ቶፒክ ብቻ ብዙ ቦታዎች ላይ ያነሳል ማለት ነው። ሪጂናል ስንል ግን ዋን ፕሌስ ሜኒ ቶፒክስ ብዙ ቦታዎችን አይተም ስለ አንድ ቦታ ላይ ብቻ ስለ ኢትዮጵያ የሚያነሳ ከሆነ ኢትዮጵያን ብቻ ያነሳና ኢትዮጵያ ውስጥ ግን አንድ ቶፒክ ሳይሆን ሜኒ ቶፒክስን አድሬስ ያደርጋል። ለምሳሌ መሬትን፣ ህዝብን፣ ካልቸር ሊሆን ይችላል፣ ኢኮኖሚክ አክቲቪቲ ኢትዮጵያ ውስጥ ያለው ምን ይመስላል የሚሉ ብዙ ቶፒኮችን አድሬስ በማድረግ ስለ አንድ ቦታ ብቻ የሚያጠና ከሆነ ሪጂናል ክልላዊ የሆነ ማለት ነው። ቶፒካል ግን ከስሙ እንደሚያስረዳ ቶፒክ ነው። አንድ ሪስ ብቻ ይዝና ያንን ሪስ ኢን ሜኒ ፕሌስ ያጠናል ማለት ነው። ቤዚክ ዲፍረንሱ ይሄ ነው የሚነግረን ይሄ ነው። ከዚህ የተለየ ነገር አይደለም። ቶፒካል ሚንስ ፓርቲኩላር ካቴጎሪ ኦፍ ፊዚካል ኦር ሁማን ፊኖሜና ዲስትሪቢዩትድ ኦቨር ዘ ኢርዝ ዋይል ኢርዝ ነው በሁሉም ቦታዎች ላይ ኢርዝ ላይ አንድ ፓርቲኩላር የሆነ ሲንግል የሆነውን ቶፒክ ወስዶ ያንን ያጠና። ሪጂናል ስንል ግን all or some of the elements interrelationship is so concern የሚያደርገው ስለ all ነው። or ደግሞ ስለተወሰኑ ኤሌመንቶች ስለተወሰኑ ፓርቶች ከአንድ በላይ የሆኑ ነገሮችን እየዳሰሰ በዛ ውስጥ የሚያጠና ከሆነ ሪጂናል እንላለን ማለት ነው። ሌላኛው የጂኦግራፊ ቲምስ ነው። እንግዲህ 5 ቲሞች አሉ። the first one is location ነው። location means where a place is found, a particular place or position ነው። ያ ማለት ስፔሲፊክ የሆነ ፕሌስ something is found, where is it ለምንለው መልስ የምናገኝበት ማለት ነው። እና ስፔሲፊክ ነው፣ ፓርቲኩላር ነው እና በውስጡ ሁለት አይነት ሎኬሽኖች አሉ እና አብሶሉት ሎኬሽን እና ከድሮ የምናውቀው ማለት ነው ሪላቲቭ ሎኬሽን ነው። አብሶሉት ሎኬሽን ሚንስ ላቲቲዩድ ይጠቀማል ሚንስ ፎር ኖርዝ ኤንድ ሳውዝ ኦፍ ዘ ኢኳተር ነው። እንዲሁም ሎንጊቲዩድ ይጠቀማል how far east and west of the prime meridian የምንለው ማለት ነው። ሎንጊቲዩድ የምንለው እነዚህ ነገሮች ይጠቀማል። እንዲሁም ኤግዛክት አድሬስ የምንለውን ይጠቀማል አብሶሉት ሎኬሽን ማለት ነው። ሪላቲቭ ሎኬሽን ግን
ማለት የሚነግረን ዲፔንድ የሚሆነው በሪፈረንስ ፖይንት ላይ ማለት ነው። ስለዚህ ሎኬሽን ማለት እነዚህን ሁለት ነገሮች ይይዛል። ፓርቲኩላር ፕሌስ ነው ኦር ስፔሲፊክ ሳምቲንግ ኢዝ ዌር ኢዝ ፋውንድ ዌር ኢዝ ኢት ለምንለው መልስ የምናገኝበት ማለት ነው። ሌላኛው ስለ ፕሌስ ነው የምናነሳው። ስለ ፕሌስ ስናነሳ ሁለት ነገሮችን በደንብ ልብ ብለንና ይገባል። አስፔክትስ ነው፣ ፊዚካል አስፔክትስ አለን፣ እንደገና ሂውማን አስፔክትስ የተባለው ማለት ነው። እነዚህ ነገሮች ናቸው አለን። ቢካዝ ስለ ፕሌስ ስናነሳ is more than just where something is located ነው። አንድ ቦታ ሎኬሽኑን ከመናገር ያለፈ ነው የፕሌስ ዲፊኒሽን because it describes a physical and a human character that makes a location unique to you. Physical aspects means physical ስለው aspects means ባህሪ ነው። ሰው ባህሪን ጭምር ይይዛል ነው። ባህሪን ይይዛል ማለት የቦታው የተፈጥሮ ባህሪው ምን ይመስላል ምንለውን ጭምር ነው ፕሌስ ላይ የምናነሳው ማለት ነው። ፊዚካል አስፔክት ሚንስ ሪቨር ሊሆን ይችላል፣ ክላይሜት ሊሆን ይችላል፣ ሶይል ሊሆን ይችላል፣ ተራሮች ሊሆኑ ይችላሉ። በተፈጥሮ ያላቸው ባህሪ ምን ይመስላል የሚለውን ነገር የምናነሳበት ነው። እንዲሁም ሂውማን አስፔክትስ የምንለው ስለ ፖፑሌሽን፣ ስለ ካልቸር፣ ስለ ኢኮኖሚክ አክቲቪቲ እነዚህን የመሳሰሉ ነገሮችን የምናነሳበት ማለት ነው። አስፔክትስ የሚለውን ቃል ካራክተር የምንለውን ነገር የያዙ ናቸው ማለት ነው። እና ሶስት መዋቅሮች አሉት ፕሌስ። that means these themes of geography is associated with the first one is toponym, the name of place የቦታው ስም ማለት ነው። ለምሳሌ ስለ ኢትዮጵያ ሊነሳ ከሆነ ኔም ኦፍ ፕሌሱ ኢትዮጵያ ነው። ሳይቱ ደግሞ description of the feature of place ያ ማለት a physical feature of place ነው። it include mountain, river, soil, climate, vegetation ምንላቸው ነገሮች ቅድም ያነሳነውን አይነት የቦታው የተፈጥሮ ባህሪያት ማለት ናቸው ሳይት ሚንስ። ስለዚህ ስለ ኢትዮጵያ ቶፖኒሙ ኢትዮጵያ ተባለ ኔም ኦፍ ፕሌሱ፣ ከሳይቱ ደግሞ እነዚህ ነገሮች ነው አድሬስ የሚያደርገው ስለ ሪቨሩ፣ ስለ ክላይሜቱ፣ ስለ ቬጂቴሽኑ እነዚህን ስለ ሶይል እነዚህን የመሳሰሉ ነገሮችን ሳይቱ ይዛል። ሲቹዌሽን የምንለው ፓርት ላይ ደግሞ ኢትስ ኢንቫይሮንሜንታል ኮንዲሽን ኦፍ ዘ ፕሌስ ነው። ያ ማለት አንድ ቦታ ከአካባቢው ጋር ያለው ግንኙነት ምን ይመስላል የሚሉ ነገሮችን የሚነግረን ሲቹዌሽኑ ነው ማለት ነው። ኢንቫይሮንሜንታል ኮንዲሽን እንለዋለን። ሌላኛው ኢች ፕሌስ ኢን ዘ ወርልድ ማለት እያንዳንዱ ቦታ that means every place or each place is different now. There is no two places are exactly the same because each has its own natural and human character. ስለዚህ በዓለም ላይ ያለ እያንዳንዱ ቦታ የራሱ የሆነ ልዩ ባህሪያት አሉት ማለት ነው። በቃ there is no two places are exactly the same. so ኤግዛክትሊ ዘሴም አይደሉም ማለት ነው። ሰው ዩኒክ ናቸው። እያንዳንዱ ቦታ የራሱ የሆነ ኔቸር አለው፣ የራሱ የሆነ ካራክተር አለው ማለት ነው። ሰው በምንድን ነው እርስ በርሳቸው የሚለያዩ ስንል ዘ ፈርስት ዋን ኢዝ ላንድ ፎርምስ ነው። ይሄ ማለት የመሬት ቅርጽ የምንለው ማለት ነው በአማርኛ። ዛት ሚንስ ናቹራል ፊቸር ኦፍ ዘ እርዝ ሰርፌስ ነው። ቫሊ ሊሆን ይችላል፣ ፕላቲ ሊሆን ይችላል፣ ተራሮች ሊሆኑ ይችላሉ። ላንድ ፎርማቸው አቀማመጣቸው የመሬት ቅርጻቸው አንዱ ቦታ ከሌላኛው ቦታ የተለያየ ነው ማለት ነው። ሰው በሱ ይለያያሉ። እንዲሁም በሃይድሮሎጂ ሃይድሮሎጂ ሚንስ just study about of water ስለ ሪቨር፣ ስለ ሌክ፣ ስለ ኦሽን የሚያጠና ማለት ነው። እንዲሁም ባዮግራፊ distribution of animal and plants, pedology ምንለው ደግሞ ስለ study of the soil ስለ መሬት የሚያጠና ነው። ስለዚህ በእነዚህ አይነት ተርሞች በላንድ ፎርም፣ በሃይድሮሎጂ፣ በባዮግራፊ፣ ባዮጂኦግራፊ እንዲሁም በፔዶሎጂ እርስ በርሳቸው ይለያያሉ ማለት ነው። ስለዚህ ዩኒክ ነው
each place or every place ማለት ነው። ስለዚህ ጂኦግራፊ also study about population size population means character ነው። ያ ማለት ስለ ኤጅ፣ ስለ ኤዱኬሽን፣ ስለ ኦኩፔሽን ያጠናል። እንዲሁም ስለ ካልቸር፣ ስለ ላንጉዌጅ፣ ስለ ሪሊጅን፣ ስለ ትራዲሽን እንዲሁም ስለ ክሎዚንግ ሊሆን ይችላል። እነዚህን ነገሮች በአጠቃላይ ያጠናል ጂኦግራፊ ማለት ነው። ሶ ጀስት the idea of place or concept of place helps to geographers compare two location by identifying their similarity and difference ነው compare and contrast ምንለው ማለት ነው። ፎር ኤግዛምፕል አዲስ አበባን ከአርባ ምንጭ ጋር ኮምፔር እና ኮንትራስት ብናደርግ ዛት ሚንስ ሲሚላሪቲያቸውን እና ዲፍረንሳቸውን ማለት ነው። ሲሚላሪቲያቸውን ብናነሳ ቦዝ አር ሲቲስ ኢን ኢትዮጵያ ነው። ሁለቱም ኢትዮጵያ ውስጥ የሚገኙ ናቸው፣ አርባ ምንጭም አዲስ አበባ። ዲፍረንሳቸውን ስናነሳ ግን ዘይ ዲፈር ኢን አልቲቲዩድ፣ ክላይሜት፣ ፖፑሌሽን ኤንድ ኢኮኖሚክ አክቲቪቲ በእነዚህ በመሳሰሉ ነገሮች እርስ በርሳቸው ይለያያሉ ማለት ነው። ሶ ፕሌስ ሚንስ ፊዚካል እንደ ሁማን አስፔክት ኦፍ ሎኬሽን ነው ማለት ነው። እነዚህን ነገሮች እና በውስጡ ስለያዙ ሶስቱን ነገሮች ከያዘን ከዚህ ሶስተኛው ሂውማን ኤንቫይሮንመንት ኢንተራክሽን ነው። ይሄ ደግሞ በሰዎችና በኢንቫይሮንመንቱ መካከል ያለ ሲስሌስ ኢንተራክሽን ነው። ያ ማለት የማያቋርጥ ግንኙነት ማለት ነው። ምንድነው ጀነራሊ የሚያጠናው studies how humans depend on, adapt to and modify their environment and how the environment influence human life ነው። ያ ማለት ሰዎች በአካባቢ ላይ እንዴት እንደሚተማመኑ፣ እንዴት እንደሚላመዱ ከአካባቢ ጋር እንዲሁም አካባቢን እንዴት ሰዎች እንደሚቀይሩ ነው በሁማን ኤንቫይሮንመንት ኢንተራክሽን የሚያነሳን ማለት ነው። ዛት ሚንስ ሲስሌስ ነው። ዛት ማለት ኮንቲኒየስ የሆነ ኢንተራክሽን አለ፣ ማያቋርጥ የሆነ ኢንተራክሽን አለ። humans interacts with nature every day by using land, water, air, forest, the other natural resources. ለዚህ ሰዎች ከተፈጥሮ ጋር በየቀኑ ኢንተራክት ያደርጋሉ። ለምሳሌ የምንተነፍሰው ንጹህ አየር ከኢንቫይሮንመንቱ የምናገኘው ነው። ስለዚህ በዚህ ምክንያት ወተር ስናገኝ፣ ፉድ ስናገኝ ከኢንቫይሮንመንቱ ጋር ሲስሌስ የሆነ ኢንተራክሽን ዴይ ቱ ዴይ ኢን ኤቭሪዴይ አክቲቪቲ ውስጥ ላይ ይኖረናል ማለት ነው። ሶ ምን ማለት ነው? humans affect the environment more than any other living organism through the farming, mining and the transportation. ምንድነው የሚለው? no other species that has lived in our planet has a profound effect on the environment as humans. so የሰውን ልጅ ያክል ኦር በሌላ አማርኛ ከየትኛውም ህያዋን ፍጥረታት የበለጠ የሰው ልጅ በአካባቢ ላይ ትልቅ ተጽዕኖ ያሳድራል ነው። ሶ የሰውን ልጅ የሚያክል ፕሮፋውንድ ኢፌክት ያለው ሌላ ፍጥረት የለም ነው። ሶ አስ ሂውማንስ ሶ የሰውን የሚያክል እንደዚህ ከተፈጥሮ ጋራ ኢንተራክት የሆነ ሌላ ህያዋን ፍጥረታት የሉም የሚለውን ነው የሚነግረን። ሌላው ስለ አዳፕቴሽን ነው የሚያነሳልን። humans have adapted to the environment ይላል። adaptation ማለት changing our behavior or lifestyle to survive in different environment. so በተለያዩ አካባቢዎች ላይ ለመኖር ቼንጅ ማድረግ የራስን behavior ሊሆን ይችላል፣ ላይፍ ስታይል ሊሆን ይችላል፣ ሰርቫይቭ ለማድረግ ከኢንቫይሮንመንቱ ጋር ፊት ለማድረግ ቼንጅ የምናደርገው አዳፕቴሽን ብለን እንጥራለን። ያ ማለት ለምሳሌ ብርድ የሆኑ አካባቢዎች ላይ ሲገኝ ሙቀት የሚሰጠውን ሰው ልጅ የሚለብስ ከሆነ አዳፕት ማድረግ ለመኖር ፊት ለማድረግ ማለት ነው። ጀነራሊ ሁማን ኢንቫይሮንመንት ኢንተራክሽን ስሪ ሜን ፓርቶች አሉት። ዲፔንደንሲ፣ አዳፕቴሽን ኤንድ ሞዲፊኬሽን እዚህ በቢጫው ከለርድ ሆኖ ያሉት ማለት ናቸው። ዲፔንደንሲ ማለት ፎር ሊቪንግ ነው የሚለን። ዲፔንደንሲ ሪፈርስ ቱ ዘ ways in which humans are depend on nature for living. so nature ላይ በተፈጥሮ ላይ ሰዎች ፎር ሊቪንግ ለመኖር ዲፔንድ ይሆናሉ። ለመኖር ሚንስ ፉድ ለማግኘት፣ ወተር ኤር ለማግኘት፣ ራው ማቴሪያሎችን ለማግኘት
ዲፔንድ የሚሆኑ ከሆነ ዲፔንደንሲ እንላለን። ፎር ሊቪንግ ነው። ዊዝአውት ኔቸር ፒፕል ካናት ሰርቫይቭ ነው። ሶ ዲፔንደንሲ ይህን ይመስላል። እንዲሁም አዳፕቴሽን ሰከንድ ዋን ኢዝ አዳፕቴሽን ሚን ቼንጅ ዜር ክሎዝ ሃውስ ፋርሚንግ ሜቲድ ኤንድ ዳይሊ ላይፍ ቱ ፊት ዲፍረንት ኢንቫይሮንመንትስ ከአካባቢው ጋራ ሰውነታችን ሊሆን ይችላል ከኛ ጋር ያሉ ነገሮች እንዲስማማ ራስን ማስተካከል መቻል ማለት ነው። ራስ ላይ ነው ባይ ዘ ዌይ አዳፕቴሽን የሚደረገው። ያ ማለት ሞዲፋይ ዘምሰልቭስ ነው ዘ ፈርስት ዋን ዜር ላይፍ ስታይል ዜር ቢሄቪየር ኒው ኢንቫይሮንመንት ዊዝ ኒው ቻሌንጅ። ሶ አዲስ የሆነ አካባቢ የራሱ የሆነ ቻሌንጅ አለው። ያ ቻሌንጅ ደግሞ ለሰው ልጅ ኒው ቻሌንጅ ነው። ስለዚህ ያንን ሰርቫይቭ ሊያደርግ ከኢንቫይሮንመንቱ ጋር ፊት ሊያደርግ ምን ያደርጋል? ሞዲፋይ ዘምሰልቭስ ሞዲፋይ ዜር ላይፍ ስታይል ሞዲፋይ ዜር ቢሄቪየር የሚያደርግ ከሆነ አዳፕቴሽን እንላለን ማለት ነው። ሌላኛው ሞዲፊኬሽን ነው፣ ሶስተኛው ማለት ነው። ሞዲፊኬሽን ሚንስ ሁማን ቼንጅ ዘ ኢንቫይሮንመንት ቱ ሜክ ላይፍ ኢዘር ነው። አዳፕቴሽን ራስ ላይ ነው የምናደርገው። ሞዲፋይ የምናደርገው ራስ ነው። ሞዲፋይ ዘምሰልቭስ ነው። ሞዲፋይ ማይ ላይፍ ስታይል ነው። ሞዲፋይ ዜር ቢሄቪየር ኦር ማይ ቢሄቪየር ነው ማድረገው ማለት ነው። ማለት ራስ ላይ የሚደረግ ለውጥ ነው። ሞዲፊኬሽን ሲሆን ግን በተፈጥሮ ላይ ነው የምናደርገው። ያ ማለት ኮምፎርቴብል የሆነ ሊቪንግ ለመኖር ቱ ሜክ ላይፍ ኢዘር ለማድረግ ኔቸሩን ያንን አካባቢውን ነው የምንቀይረው ማለት ነው። ሰዎች አካባቢውን ለህይወታቸው ምቹ እንዲሆን መቀየር መቻላቸው ነው ሞዲፊኬሽን የምንለው ማለት ነው። ሰው ቤዚክ የሆነ ዲፍረንስ አላቸው። አዳፕቴሽን ሰዎች በራሳቸው ላይ የሚያደርጉት ሲሆን ሞዲፊኬሽን ግን ሰዎች አካባቢው ላይ የሚያደርጉት ነው። ለምሳሌ ሞዲፊኬሽን ሚንስ ክሊር ፎረስት ፎር ፋርሚንግ። ለምሳሌ በጣም ጫካ የተሞላውን ቦታዎች ያንን በመንጠር ሊሆን ይችላል ለፋርሚንግ ምቹ ማድረግ መቻል። ኮንስትራክት ዳምስ ቢልዲንግ ሮድስ እንደ ብሪጅስ እንዲህ ያሉ ነገሮችን ለራሳቸው ለመኖር የሚመቸው ኮምፎርቴብል ሊቪንግ ለማድረግ የሚያደርጉ ከሆነ ሞዲፊኬሽን ተብሎ ይጠራል ማለት ነው። ሌላው ስለ ሙቭመንት ነው። ሙቭመንትን በምናነሳበት ሰዓት በዋናነት ሶስት ነገሮች ናቸው ሙቭ የሚያደርጉት። ፈርስት ዋን ኢዝ ሁማን ቢንግስ፣ ይሄ ያሰመርኩት ማለት ነው። ሁማን ቢንግስ ሙቭ ያደርጋል። the second their goods and their ideas from one end of the planet to another part። ስለዚህ ሁማን ቢንግ ሊሆን ይችላል፣ ዜር ጉድስ ሊሆን ይችላል፣ ዜር አይዲያ ሊሆን ይችላል። ከአንድ ቦታ ወደ ሌላኛው ቦታ ሙቭ የሚያደርገው ማለት ነው። ስለዚህ ሶስት ነገሮች ናቸው በሚለው እንይዛለን። the first one is human beings or people እንላለን። ያ ማለት በሚግሬት በሚያደርጉበት ሰዓት ትራቭል በሚያደርጉበት ሰዓት ከአንድ ቦታ ወደ ሌላ ቦታ ሙቭ ያደርጋሉ ማለት ሰዎች ናቸው ማለት ነው። the second one is good ነው። ያ ማለት ትሬድ ሊሆን ይችላል፣ በትራንስፖርቴሽን ሊሆን ይችላል፣ ሙቭ ያደርጋሉ። ጉድስ ሚንስ እቃዎች ከቦታ ቦታ የሚዘዋወር ከሆነ። እንዲሁም አይዲያስ ሚንስ ናውሌጅ፣ ቴክኖሎጂ፣ ካልቸር ፍሮም ዋን ፕሌስ ቱ አዘር መሄድ ከሆነ ያ ማለት ሀሳብና መረጃዎች ማለት ናቸው። ስለዚህ ሙቭመንት ውስጥ ላይ ሶስት ነገሮች ናቸው በዋናነት ሙቭ የሚያደርጉት ማለት ነው። ለምሳሌ አንድ ተማሪ ትራቭል ሲያደርግ ፒፕል የሚለውን ወይም ደግሞ ሁማን ቢንግስ ሙቭ አደረገ የሚለውን እንይዛለን። ኢትዮጵያ ለምሳሌ ቡና ወደተለያዩ አውሮፓ ሀገራት ትልካለች፣ ኤክስፖርት ታደርጋለች። ስለዚህ ኮፊውን እንደ ጉድስ እንይዛለን። እንዲሁም ናውሌጅ ደግሞ ዊዝ ኢንተርኔት ስፕሪድ ሲሆን ሲሰራጭ ወደ ዓለም ወደ ተለያዩ ክፍሎች በሚሄድበት ሰዓት ላይ እሱን አይዲያ ማለት እንችላለን ማለት ነው። እነዚህ ሶስት ነገሮች ናቸው ሙቭ የሚያደርጉት ማለት ነው። ሌላኛው ፊዚካል ሙቭመንት ኦፍ ፒፕል አላው ቱ ዘ ሂውማን ሬስ ቱ ኢንሃቢት ኦል ዘ ኮንቲኔንትስ ኤንድ አይላንድስ ኦፍ ዘ ወርልድ። ይሄ ማለት ኢን ሂስትሪ በታሪክ ውስጥ ሰዎች ከአንድ ቦታ ወደ ሌላ ቦታ ተዘዋውረዋል። ሽፍት መደራረግ ነገሮች በሚግሬሽን ሊሆን ይችላል። እንደዚህ
ትራቭል እያደረጉ ሰዎች ከአንድ ቦታ ወደ ሌላ ስፍራዎች የመሄድ ነገር ነበረ። በዚህ ምክንያት ነው ኢን ኦል ኮንቲኔንት እና አይላንድስ ኦፍ ዘ ወርልድ ላይ ሰዎች አድሬስ አድርጓሉ ማለት ነው። በዚህ ምክንያት ነው ዛሬ ሰዎች በሁሉም አህጉራት እና በብዙ የዓለማችን ደሴቶች ላይ ሊገኙ የቻሉበት ማለት ነው። ሌላኛው ስለ another aspect of movement is transport of goods ነው። ያ ማለት ከአንድ ቦታ ወደ ሌላ ቦታ ጉድስ ትራንስፈር ያደርጋል። በትሬን ሊሆን ይችላል፣ በትራክስ ሊሆን ይችላል፣ በባህር ላይ በመርከብ በተለያዩ አይነት መንገዶች ሙቭ ያደርግ ነበረ ማለት ነው። ግን ስለ ሙቭመንት ስናነሳ ሙቭመንት is not only about people and the goods ነው። the idea also move ያደርጋል ነው። idea spreads through education, books, ኢንተርኔት፣ ሶሻል ሚዲያ በዚህ አማካኝነት አይዲያዎችም ይሰራጫሉ ማለት ነው። ደራሲውን ማናቃቸው ብዙ ተራምዶ መጥተው በእጃችን ያሉ የምናነባቸው ከሩቅ ቦታ ያሉ ቡክስ ምንለው የአይዲያ ሙቭመንት እንለዋለን ማለት ነው። ያንን በዚህ መንገድ ሙቭመንት ይብራራል ማለት ነው። ሶስቱ ነገሮች በውስጡ ይዛል። ጀነራላይዝ ስናደርግ ሙቭመንት ማለት ኮኔክትስ ፒፕል ነው፣ ሰፖርት ትሬድ ነው፣ እንደ ስፕሪድ ናውሌጅ አራውንድ ዘ ወርልድ ነው ማለት ነው። the last one is የቲምስ ኦፍ ጂኦግራፊ ስለ ሪጅን ነው። ስለ ሪጅን ስናነሳ ሪጅን is part of the earth ነው። earth surface ማለት ነው። that has special character. this character make it different from a nearby region ነው። ያ ማለት ሪጅን ለምንነሳው አንድ ቦታ አንድ ሪጅን ለምሳሌ የኦሮሚያ ሪጅን ከአማራ ሪጅን ዲፍረንት የሚሆንበትን ነገሮች ነው የሚያነሳው ማለት ያ ማለት በላንጉዌጅ ሊሆን ይችላል፣ በክላይሜት ሊሆን ይችላል፣ በኢኮኖሚ አክቲቪቲ ሊሆን ይችላል። በእነዚህ ባህሪ ምክንያት ማለት ነው ከአጎራባች አካባቢ አንድ አካባቢ የሚለይበት ነገሮች ማለት ነው ሪጅን ለምንነሳው distinctive characteristics means የራሱ የሆነ እሱን ልዩ የሚያደርጉ ከሌላው የሚለዩ ባህሪያቶች ማለት ነው። እዚህ ላይ የምናነሳው the first one is it could be a formal region ነው። formal region means characterized የሚደረገው በሆሞጂኒቲ ነው። ያ ማለት is an area where people or place share the same character ነው። በዝናብ መጠናቸው ሊሆን ይችላል፣ በአየር ሁኔታ ሊሆን ይችላል። እንትን የሚሆኑበት ሼር የሚያደርጉ ነገሮችን ሲሚላር የሚሆኑ ነገሮችን ሆሞጂኒቲን የሚነግረን ፎርማል ሪጅን ብለን እንጠራለን ማለት ነው። ሁለት አይነት ታይፕስ ኦፍ ሪጅን ያላቸው ፎርማል ሪጅን እና ፋንክሽናል ኦር ኖዳል ሪጅን የምንለው ማለት ነው። ፎርማል ሪጅን ከተባለ an area where people or place share similar character ነው። ተመሳሳይ ባህሪ ያላቸው አካባቢዎች ፎርማል ሪጅን ተብሎ ይጠራሉ። እንዲሁም ፋንክሽናል ኦር ኖዳል ሪጅን የሚባለው an area connected by transportation, communication, trade or service ነው። ያ ማለት በማጓጓዣ፣ በመገናኛ፣ በንግድ ሊሆን ይችላል እርስ በርስ የተገናኘ አካባቢ ሲሆን ፋንክሽናል ኦር ኖዳል ሪጅን ብለን እንጠራለን ማለት ነው። እሱ ኢንተርሪሌሽንሺፕ ነው፣ ሊንኬጅ ነው፣ ባይንዲንግ ፓርቲኩላር ፊኖሚና ነው ፋንክሽናሉ ማለት ነው። ጀነራሊ የዛሬው ሴክሽን ይሄን ይመስላል። በቀጣይ እስክንገናኝ ሰላም ሰንብቱ።